ሰላም እንደምን አላችሁ? ዛሬ ይዤላችሁት የመጣሁት ዲፕሪሲዬሽን ምንድነው የሚለው ነው። ስለ ዲፕሪሲዬሽን ፎርማል ዴፊኒሽን ከማውራታችን በፊት እቺን ስቶሪ ልንገራችሁ። አሲዩም there is a company called ዋሊያ ሎጂስቲክስ የሚባል ድርጅት አለ። ይሄ ድርጅት let's say ሲኖትራክ በ8 ሚሊዮን ብር ገዛ እንበል and assume you are the accountant of the company የዚህ ዋሊያ ሎጂስቲክስ አካውንታንት እናንተ ናችሁ ብለን እናስብ። so in the first year የመጀመሪያው ዓመት ላይ ዋሊያ ሎጂስቲክስ የ8 ሚሊዮን ብር ትራክ በመጠቀም 3 ሚሊዮን ብር ጀነሬት አደረገ ወይም ደግሞ 3 ሚሊዮን ብር ገቢ አገኘ ከአዲስ አበባ ጅቡቲ ትራንስፖርት እየሰራ ማለት ነው። ሶ እንግዲህ በመጀመሪያው ዓመት መኪናው የተገዛው 8 ሚሊዮን ብር ነው። 3 ሚሊዮን ብር ገቢ አስገኝቷል። ስለዚህ ያ ማለት ለምሳሌ 8 ሚሊዮን ብር ወጪ አድርጋችሁ ብትመዘግቡትኝ 8 ሚሊዮን ሲቀነስ 3 ሚሊዮን 5 ሚሊዮን ስቲል ኮስት ነው ማለት ነው፣ ወይም ደግሞ ኤክስፔንስ ሆኖ ይቀራል እንደማለት ነው። ሶ ይሄ ምን ሊያሳይ ይችላል? ድርጅቱ 5 ሚሊዮን ብር እንደከሰረ ሊያሳይ ይችላል። but that's not correct። ትክክል አይሆንም። አንደኛ ድርጅቱን ፌል እንዳደረገ ነው የሚያሳየው። ሁለተኛ ነገር ደግሞ ይሄ መኪና ካሁን በኋላ 20 ዓመት ያገለግላል ብለን እንገምት። ሶ ያ ማለት ነው የመጀመሪያው ዓመት 3 ሚሊዮን ጀነሬት ካደረገ የሁለተኛው ዓመት 2.9 ሚሊዮን ጀነሬት ካደረገ ሶስተኛው ዓመት 2.8 ሚሊዮን ጀነሬት ካደረገ አራተኛው ዓመት 2.7 ሚሊዮን ጀነሬት ካደረገ እንደዚሁ ያደረገ አቅሙ እየቀነሰ ሊሄድ ይችላል። እስከ 20 ዓመት ድረስ ገቢ ያስገኝልናል። ይህን 3 ሚሊዮን ብር ግን ዝም ብለን ጀነሬት አላደረግነው፣ መኪናውን ተጠቅመን ነው። መኪናውን ስንጠቀመው ደግሞ መኪናው የሆነ ነገሩን ሎስ እያደረገ ነው የሚሄደው። ለምሳሌ አዲስ ልብስ ገዝተን ልብሱን በየቀኑ እየለበስ ነው በሄድን ቁጥር አዲስነቱ እየጠፋ ከለሩ እየተቀደደ ነው የሚሄደው። ይሄ መኪናም ልክ እንደዛው ነው። የመጀመሪያው ዓመት ላይ ጥሩ ነበር። ከዛ የሁለተኛው ዓመት ላይ መበላሸት ይጀምራል፣ ጥገና ይፈልጋል። ሶስተኛው ዓመት ላይ እንደዛው፣ አራተኛው ዓመት ላይ፣ 20ኛው ዓመት ላይ ግን ሙሉ በሙሉ አገልግሎት ያቆማል። so in accounting there is a principle called matching principle የሚባል አለ። matching principle ማለት ምን ማለት ነው? እያንዳንዱ ገቢ ዝም ብሎ ገቢ ሊባል አይችልም። there must be something sacrificed። የሆነ ኤክስፔንስ የተደረገ ነገር መኖር አለበት። ዝም ብሎ መጥቶ ከሆነ ወይ ሎተሪ ነው ወይ ስጦታ ነው ወይ ጊፍት ነው ወይ ግራንት ነው ማለት ወይ ድጎማ ነው። ይሄ ድርጅት ደግሞ ቢዝነስ ነው፣ ስራ ሰርቶ ነው ገቢ የሚያገኘው። ስራ የሚሰራው ደግሞ የሆነ ወጪ አውጥቶ ነው። ስለዚህ ያ ወጪ ወጥቶ ነው ይሄ 3 ሚሊዮን ብር ሊገኝ የሚችለው። ማች ማድረግ አለብን። so if there is revenue there must be expense. we call this matching principle እንለዋለን። ስለዚህ የመጀመሪያው ዓመት 3 ሚሊዮን ብር ጀነሬት ለማድረግ የዚህ የ8 ሚሊዮን ብር መኪና ውስጥ ምን ያህሉን ሳክሪፋይ አድርገናል? ሁሉንም በአንዴ ሳክሪፋይ አላደረግንም፣ ግን የሆነ ነገር ሳክሪፋይ አድርገናል። ስለዚህ በዛ መርህ መሰረት ነው የምንሄደው ማለት ነው። so by using this story አሁን የኔ ነገርኳችሁን ነገር ያዙና let's continue in the formal definition of depreciation. so depreciation ማለት ምን ማለት ነው? it's a process of allocating the cost of an asset ማለት ለምሳሌ የሲኖትራክ ማለት ነው። ኮስት ማለት 8 ሚሊዮን ማለት ነው። ይህን 8 ሚሊዮን ወደ ኤክስፔንስ አሎኬት የማድረግ ሂደት ነው። ምን መሰረት በማድረግ based on the useful life or the service life of the asset ወይም ደግሞ የሲኖትራኩን የአገልግሎት ጊዜ እድሜን መሰረት በማድረግ ራሽናል እና ሲስተማቲክ በሆነ መንገድ አሴቱን ወደ ኤክስፔንስ አሎኬት እያደረጉ መሄድ ማለት ነው። እንግዲህ አንድ ነገር ኤክስፔንስ የሚባለው ኤክስፓየርድ ሲያደርግ ነው፣ ወይም ደግሞ ኤክስፔንስ ሚንስ ኢትስ አን ኤክስፓየርድ ኮስት ማለት ነው። ይሄ መኪና በአንድ ጊዜ ኤክስፔንስ አይሆንም። 20 ዓመት ይወስዳል። በየአመቱ እየቀነሰ ነው የሚሄደው። እሱን ሲስተማቲክ እና ራሽናል በሆነ መንገድ አሎኬት የማድረግ ሂደት ዲፕሪሲዬሽን ይባላል። ሲምፕሊ ዲፕሪሲዬሽን ኢዝ ኮስት አሎኬሽን ኢትስ ኖት አሴት ቫሉዌሽን። ዲፕሪሲዬሽን ማለት ኮስቱን 8 ሚሊዮኑም ሲኖትራኩ ያገለግልናል ብለን በምንገምተው እድሜ ልክ አሎኬት ማድረግ ነው። ይሄ ሲኖትራክ ዘንድሮ 8 ሚሊዮን ብር ያወጣል፣ በሚቀጥለው 7 ሚሊዮን፣ ከዛ 8 ሚሊዮን፣ ከዛ ደግሞ 3 ሚሊዮን፣ ከዛ 4 ሚሊዮን እያሉ አሴት ቫልዩ ማድረግ አይደለም። that's not depreciation። ዲፕሪሲዬሽን ስለሱ በፍጹም አይመለከተውም። ዲፕሪሲዬሽን ስለምን ብቻ ነው? ኮስቷን አሎኬት ስለማድረግ ብቻ ነው። ዲፕሪሲዬሽን ካን ቢ አፕላይድ ኢምፕሩቭድ ላንድስ፣ የተደለደለ መሬት ካለ፣ ህንፃ ካለ፣ ማሽነሪ ካለ፣ ኢኩዊፕመንቶች ካሉ ዲፕሪሲዬሽን አፕላይ ይደረግባቸዋል። ምክንያቱም እነዚህ አሴቶች they are long term fixed assets ከ1 ዓመትና ከዛ በላይ ያገለግላል። አንድ ህንፃ ሲሰራ ለ1 ዓመት ወይ ለ6 ወር ተብሎ አይደለም የሚሰራው።
ለ40 ለ30 ለ60 ዓመት ተብሎ ነው የሚሰራው። ማሽነሪ ሲገዛ 5 6 10 20 30 ዓመት እንዲያገለግል ተብሎ ነው የሚገዛው። ስለዚህ ዲፕሪሲዬሽን ምን ላይ ነው አፕላይ የሚደረገው? በአይኤኤስ 16 መሰረት ፒፒኢ ተብሎ ክላሲፋይ በሚደረጉት ላይ ዲፕሪሲዬሽን አፕላይ ይደረጋል። ወይም ደግሞ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት የሚባሉት ላይ ወይም ሎንግ ተርም አሴት ወይም ፊክስድ አሴት የሚባሉት ላይ ማለት ነው። why we call this assets depreciable? Because their revenue producing ability is always declining, but not land. መሬት ዲፕሪሺየት አያደርግም። ለምንድን ነው ከተባለ መሬት አይጠፋም፣ አያረጅም፣ አይወድቅም። ህንፃ ተሰርቶ ከሆነ ህንፃው ይፈርሳል። ማሽነሪ ተተክሎበት ከሆነ ማሽኑ ይፈርሳል እንጂ መሬቱ የትም ስለማይሄድ land is not depreciable. So before we goes to how to calculate the depreciation, let's understand these terminologies that are related to depreciation. Depreciation ተብሎ ሲታሰብ የመጀመሪያው ነገር ምንድነው? There is always a cost of the fixed asset ወይም ደግሞ የመኪናው ኮስት 8 ሚሊዮን ብር ማለት ነው። So cost means all expenditure necessary to acquire the asset and make it ready for intended use. ለሚፈለገው አገልግሎት ሬዲ እስከሚሆንበት ጊዜ ያወጣነው ወጪ በሙሉ ኮስት እንለዋለን። And the other thing is useful life. ሌላው ምንድነው? የአገልግሎት ጊዜ። Useful life is it's an estimated or expected life expectancy of the asset. የእቃው ወይም ደግሞ የዚህ መኪና በግምት ሊያገለግለን የሚችለው እድሜ ማለት ነው። ለምሳሌ በዚህኛው ቅድም እንዳለው 20 ዓመት ማለት ነው። The other thing is residual value. Residual value means the estimated asset value at the end of useful life. ወይም ደግሞ ከ20 ዓመት በኋላ ይሄ ሲኖትራክ ዝም ብሎ አይወረወርም፣ ዝም ብሎ አይቃጠልም። ምን ሊሆን ይችላል? መለዋወጫ ሆኖ ሊሸጥ ይችላል፣ ወይ ደግሞ ብረቱ ተገነጣጥሎ ሊሸጥ ይችላል። ሌትስ ሴይ ይሄ 8 ሚሊዮን ሲኖትራክ አገልግሎቱን ከጨረሰ በኋላ 1 ሚሊዮን ብር መሸጥ ይችላል ብለን እናስብ። that's residual value። እነዚህ ሶስት ነገሮች ያዙልኝ። ከዛ ሶስቱን ነገሮች እንጠቀማቸዋለን ካሁን በኋላ ማለት ነው። so to calculate the depreciation የአንድን የፊክስድ አሴት ኮስት ለምሳሌ ለ20 ዓመት አሎኬት ለማድረግ ሶስት መንገዶች አሉ። the first one is straight line, the second one is units of activity method, the third is declining balance method. The management or the company can select any methods they believe which is the best based on the characteristics of the asset and the nature of the business. የድርጅቱን ወይም ደግሞ የአሴቱን ባህሪ ወይም ደግሞ አሴቱ ትክክለኛ ነው ብለው ያመኑትን ሪዝናብል በሆነ መንገድ ከሶስቱ አንዱን መምረጥ ይቻላል። and these three all are acceptable። ሶስቱንም መጠቀም ይቻላል። okay, now let's see each methods one by one። እንግዲህ እነዚህ ሶስት መንገዶች ከማየታችን በፊት እቺን ኤግዛምፕል ይዘን እንሂድ። ከዛ በዚህች ኤግዛምፕል መሰረት ሌሎች ሶስቶቹ ነገሮች ለመረዳት ያስችለናል። so let's say a company called Barb's Florist የተባለ ድርጅት አለ። ጃንዋሪ 2014 ላይ አንድ ዴሊቨሪ ትራክ ገዛ። የተገዛው በምንድነው? ከረንሲው በዩሮ ነው። 13000 ዩሮ ነው የተገዛው። ይሄ ትራክ የዴሊቨሪ ትራክ 5 ዓመት ያገለግላል ተብሎ ተገምቷል። 5 ዓመት ካገለገለ በኋላ ሬዚዱዋል ቫልዩ ወይም ደግሞ የአገልግሎት ጊዜ ከጨረሰ በኋላ 1000 ዩሮ ቫልዩ ያወጣል። መኪና ስለሆነ ወይ 5 ዓመት ያገለግላል ወይም ደግሞ 100,000 ማይል ያገለግላል ብላችሁ ያዛችሁ። አሁን እንግዲህ ቅድም እንዳልኳችሁ የአሴቱ ካራክተሪስቲክስ ይወስነዋል። ለምሳሌ የመኪና ስለሆነ በማይል መለካቱ it's okay ጥሩ አክቲቪቲ ነው፣ ጥሩ ፕራክቲስ ነው ተብሎ ሊወሰድ ይችላል ማለት ነው። so by using this example let's calculate the depreciation on these three methods: straight line, units of activity and declining balance method. So the first one is straight line method. In this method the expense is the same amount for each year. እያንዳንዱ ዓመት ላይ ኤክስፔንስ ብለን የምንመዘግበው ዲፕሪሲዬሽን ቻርጅ ተመሳሳይ ነው የሚሆነው። ለምንድን ነው እንደዛ የሚሆነው? because the method is straight line ወይም ደግሞ ዓመቱን ሙሉ ተመሳሳይ ኤክስፔንስ ይኖረናል ብለን ስለምንገምት ነው። እሱ ለማድረግ ምን እናደርጋለን? we divide the depreciable cost of the asset with we divide the depreciable cost of the asset over the useful life, which means the depreciable cost ማለት residual value-ን ቀንሰን ወይም ደግሞ አገልግሎት ጊዜው ካለቀ በኋላ ሊኖር የሚችለው value ወደዛ አድርገን ያ ማለት እሱ depreciate ስለማያደርግ ማለት ነው። ከቶታል ኮስቱ residual value-ን ቀንሰን that means 13000 euro minus 1000 euro አድርገን 12000 ሲካፈል ለ5 ዓመት ማለት ነው። ስለዚህ በየዓመቱ 2400 ዩሮ ዲፕሪሺየት እያደረገ ይሄዳል ማለት ነው።
ሶ ይሄ ማለት ምን ማለት ነው? ለ5 ዓመት ሙሉ 2400 ዩሮ እየቀነስን እንሄድና አምስተኛው ዓመት ሲያልቅ ቡክ ቫልዩአችን ወይም ደግሞ አሴታችን 1000 ዩሮ ብቻ የሚያወጣ ዕቃ ይሆናል። ከዛ በኋላ ግን መኪናው አያገለግልም ማለት ነው። ሶ እኛ ምን እናደርጋለን ማለት ነው? እንደ አካውንታንት we record every expense every year with the same amount በየአመቱ 2400 depreciation expense debit and accumulated depreciation credit እያደረግን ማለት ነው። ሶ depreciation expense income statement ላይ ይገባል። accumulated depreciation ደግሞ statement of financial position ላይ ወይም ደግሞ balance sheet ላይ ክሬዲት ተደርጎ ይጠራቀማል። ሶ እየተጠራቀመ መጨረሻ ላይ ወይም ደግሞ አምስተኛው አመት ላይ 12000 ይደርሳል ማለት ነው። ሶ የመጀመሪያው አመት 2400 ነበር፣ ሁለተኛው አመት 2400 ስንደምር 4800 እያለ መጨረሻ ላይ 12000 ይደርሳል ማለት ነው። this is the first method። ሁለተኛው ሜተድ ዩኒትስ ኦፍ አክቲቪቲ ሜተድ ይባላል ወይም ደግሞ ዩኒትስ ኦፍ ፕሮዳክሽን ሜተድ ይባላል። here the asset life is expressed in terms of the total capacity rather than year። አሁን የበፊተኛው ላይ 5 ዓመት ያገለግላል በሚለው ሂደን ነበር። ይሄኛው መንገድ ግን ምን ይጠቀማል? ለምሳሌ ማሽን ከሆነ ያመረተበትን ወይም ደግሞ ለምሳሌ ማሽን ከሆነ በአመረተው ልክ ወይም ደግሞ እንዳሁኑ መኪና ከሆነ በተጓዘበት ኪሎ ሜትር ወይም ደግሞ ማይል ልክ ይሆናል ማለት ነው። so it's based on how much the asset actually work ምን ያህል ስራ ሰርቷል በሚለው ኮንሰፕት ነው ይሄኛው depreciation method ኮንሰፕቱን አንደርላይን የሚያደርገው ማለት ነው። it's highly favored for manufacturing equipments ለምሳሌ ለማሽን ለምሳሌ አሁን ለዳቦ ማሽን ለመኪና ወይም ደግሞ ለተለያዩ አይነት ማሽኖች ይሄ ሜተድ በጣም suitable ነው ወይም ደግሞ ጥሩ ነው። so here we estimate the total unit of activity to calculate the depreciation cost per unit። እዚህ ላይ አሁን ምንድነው የምናደርገው? ለምሳሌ ለአሁኑ መኪና 100,000 ማይል ይጓዛን ብለናል። ስለዚህ አጠቃላይ በ5 ዓመት ውስጥ 100,000 ማይል ብቻ ነው መጓዝ የሚችለው ማለት ነው። so ምንድነው የምናደርገው ማለት ነው? በዚህ ዓመት ስንት ሺህ ማይል ተጓዘ ብለን ነው ካልኩሌት የምናደርገው ማለት ነው። it's easy። so ያ ማለት ምን ማለት ነው? the expense varies based on the units of the activity or the production። ስለዚህ በተጓዘው ወይም ደግሞ በሰራው ልክ depreciation allocate ይደረጋል ማለት ነው። so here is how to calculate there is a depreciable cost always። እንግዲህ depreciable cost ማለት 1000 residual value ከቀነሰን በኋላ የሚቀረው ማለት ነው። so እሱ ሲካፈል ለ100,000 ማይል በእያንዳንዷ ማይል 12 ሳንቲም ዩሮ ኤክስፔንስ እያደረግን እንሄዳለን ማለት ነው። ስለዚህ ሌትስ ሴይ በዚህ ዓመት 15000 ማይል ነው የተጓዝነው ካለን 15000 ሲባዛ በ12 ሴንት 1800 ዲፕሪሺየት ያደርገዋል ማለት ነው። ሶ እቺን አኑዋል ዲፕሪሺየሽን ኤክስፔንስ በዚህ ዓመት እንመዘግባለን። ከዛ የሚቀጥለውም ደግሞ ልክ በተጓዘበት ልክ ማለት ነው። ሉክ አት ዲስ ቴብል ይሄኛውን ቴብል ማየት ትችላላችሁ። አጠቃላይ መጓዝ የሚችለው 100,000 ማይል ነው ብለናል። ስለዚህ ማይሉ ከ100,000 ሊበልጥ አይችልም። ይሄ ተደምሮ አጠቃላይ 100,000 ብቻ ነው የሚሆነው። ሶ በዚህ ዓመት 15000 ነው። 15000 ሲባዛ በ12 ሴንት 1800 ይሆናል። ለምሳሌ 2017 ላይ አራተኛው ዓመት ላይ ማለት ነው 25000 ማይል ይጓዛል። 12 ሴንት ሲባዛ በ25000 3000 አኑዋል ኤክስፔንስ ይኖረናል ማለት ነው። ሶ አጌን ዊ ቻርጅ በየአመቱ ኤክስፔንስዋን እየመዘገብን እንሄዳለን። ለምሳሌ መጀመሪያው 2014 ላይ 1800 ዲፕሪሲዬሽን ኤክስፔንስ አኮሞዴትድ ዲፕሪሲዬሽን 1800 ይሆናል ማለት ነው። ሶ ይሄኛው ኢንካም ስቴትመንት ላይ ይሄዳል። ይሄኛው ደግሞ ስቴትመንት ኦፍ ፋይናንሻል ፖዚሽን ላይ ክሬዲት ተደርጎ አኮሞዴትድ ዲፕሪሲዬሽን ፎር ዴሊቨሪ ትራክ ይጠራቀማል ማለት ነው። ይሄኛው አኮሞዴትድ ዲፕሪሲዬሽን እንግዲህ የዚህ ዓመት 1800 አለ፣ የሚቀጥለው 3600 ሲደመርበት 5400 እያለ መጨረሻ ላይ 12000 ይሆናል። ሶ ሪዚዱዋል ቫልዩ ወይም ደግሞ 1000 የመጨረሻዋ ሪሜኒንግ ቫልዩ ትሆናለች ማለት ነው። ሶስተኛው ዲክላይኒንግ ባላንስ ሜተድ ይባላል ወይም ደግሞ አክሰለሬትድ ሜተድ ወይም ደግሞ ደብል ዲክላይኒንግ ሜተድ ይባላል። ይሄኛው ምንድነው? it assumes that the assets are most productive in their early ages ወይም ደግሞ የመጀመሪያዎቹ ዓመታት ላይ ሁሉ ጊዜ አሴቶች በጣም ፕሮዳክቲቭ ናቸው ብሎ ያስባል። ለምሳሌ ማሽን ከሆነ በጣም ፈጣን ይሆናል፣ መኪና ከሆነ በጣም ፈጣን ሊሆን ይችላል፣ ወይም ደግሞ ኮምፒውተርም ከሆነ በጣም ፈጣን ነው የሚሆነው። እየቆየ በሄደ ቁጥር ምን እያለ ይሄዳል ነው ስሎ እየሆነ ወይም ደግሞ ቫልዩ ሉዝ እያደረገ ይሄዳል በሚለው ሜተድ ነው የሚሆነው። ብዙ ጊዜ ይሄኛው ሜተድ ለምን አይነት አሴቶች ፋቨር ይደረጋል ከተባለ ለምሳሌ የቴክኖሎጂ ፕሮዳክት ማሽነሪዎች ወይም ደግሞ ኮምፒውተር የመሳሰሉ አይነት እቃዎች ለዚህኛው ሜተድ ጥሩ ናቸው። የመጀመሪያዎቹ ዓመታት ላይ እንደዚህ ኮምፒውተር እና የመሳሰሉ እቃዎች ለምሳሌ ስልካችሁን ብትወስዱት አሁን የመጀመሪያው አንድ ዓመት በጣም ጥሩ ነው፣ ስማርት ነው፣ ፈጣን ነው። እየቆየ በሄደ ቁጥር ግን ስፒከሩም ይቀንሳል፣ ካሜራው ይደበዝዛል፣ ከዛ ደግሞ ስሎው የሆነ ነው የሚሄደው ማለት ነው። ሶ ይሄኛው ሜተድ ለዛ አይነት ፊክስድ አሴቶች suitable ነው ማለት ነው። here
at the beginning of the year we ignore the salvage value ወይም ደግሞ residual value salvage value ማለት useful life ካለቀ በኋላ የሚቀረው residual value ማለት ነው so ስለዚህ ኳልኩሌት ስናደርግ depreciable cost የሚለውን ኢግኖር እናደርገዋለን ለጊዜው we just use the book value to calculate and there is always a stop rule ማለት ደግሞ ሁሉ ጊዜ there is a residual value መጨረሻ ዓመት ላይ ስንደርስ depreciate እያደረግን ስንሄድ መጨረሻው ዓመት ስንደርስ 1000 ዩሮ ግዴታ እናስተርፋለን ማለት ነው let's see with the example so here as we said it's double declining method ማለት ምን ማለት ነው ከስትሬት ላይን ሜተድ እጥፍ አድርጎ ኤክስፔንስ ያደርጋል ማለት ነው so ይሄ ዴሊቨሪ ትራክ ለ5 ዓመት ያገለግላል ብለናል so 12000 depreciable cost ሆኖ so double declining method ነው ማለት ምን ማለት ነው ይሄ አሴት ለምሳሌ ይሄ ዴሊቨሪ ትራክ ለ5 ዓመት ያገለግላል ብለናል so ለ5 ዓመት ማለት በየአመቱ 20% ዲፕሪሺየት ያደረገ ሄዳ ማለት ነው so ይሄ ማለት ስትሬት ላይን ሜተድ ማለት ነው so double declining ማለት ደግሞ ይሄን ሁለት እጥፍ ማድረግ ማለት ነው so ይሄ ሲባዛ ወይም ደግሞ ይሄን ደብል ማድረግ ማለት ነው ወይም ደግሞ 40% ማድረግ ማለት ነው so ስለዚህ የመጀመሪያው አመት ላይ 20% ያው ዲፕሪሺየት የሚያደርገው 40% ደብል አድርገን እንሄዳለን ማለት ነው ስለዚህ ያ ሴት 5 ዓመት ያገለግላል 1 ሲካፈል ለ5 20% ይሆናል ስለዚህ ሲባዛ በሁለት አድርገን በአመት 40% ዲፕሪሺየት ያደረገ ሄዳ ማለት ነው ስለዚህ ቡክ ቫልዩ ሁሉ ጊዜ 40% ዲፕሪሺየት ያደረገ መጨረሻ ላይ ግን ስቶፕ የምናደርገው 1000 ዩሮ ላይ ስንደርስ ይሆናል ማለት ነው so this means 13000 ቡክ ቫልዩ አለን አሴቱ የተገዛበት ኮስት ማለት ነው ሲባዛ በ40% ስናደርገው የመጀመሪያው አመት አኑዋል ኤክስፔንሳችን 5200 ዩሮ ይሆናል ማለት ነው so እንደዛ ያደረገን በቡክ ቫልዩ መሰረት እያባዛን እስከ መጨረሻው አመት እንሄዳለን ማለት ነው so የመጀመሪያው አመት እንግዲህ እዚህ ላይ እንደምታዩት 5200 ዲፕሪሺየት እናደርጋለን so ከዛ 13000 ሲቀነስ 5200 ቡክ ቫልዩአችን 7800 ይቀራል አሁንም ሲባዛ ይሄን በ40% ስናደርገው 3120 ይሆናል 7800 ሲቀነስ 3120 4600 ይሆናል ሲባዛ በ40% ስናደርገው 1872 ይሆናል አሁንም 1872 ስንቀንስበት 2808 ይሆናል ሲባዛ በ40% ስናደርገው 1123 ይሆናል ማለት ነው so 2808 ላይ 1123 ስንቀንስበት 1685 ይቀራል ማለት ነው አሁን እዚህ ላይ ስቶፕ ሩል ማለት እዚህ ላይ ነው ስቶፕ ሩላችን ምንድነው የሚለው always we maintain the remaining residual value 1000 residual value ይቀራል ብለን estimate አድርገን አንቀድመን ስለዚህ እቺን 1000 ምን አናረጋት ማለት ነው ዲፕሪሺየት አናረጋት ማለት ነው ስለዚህ የመጨረሻው አመት ላይ 1000 እናስወጣና ሌላውን ዲፕሪሺየት እናረጋለን ማለት ነው which means 1000 residual value ሲሆን 685 ዲፕሪሺየት አደረገ እንላለን ማለት ነው so ይሄኛው እንደምታዩት እንግዲህ በመጀመሪያዎቹ አመታት በጣም ከፍ ያለ ኤክስፔንስ አለው ከዛ እየቀነሰ ሄድና መጨረሻ ላይ 685 ላይ ይቆማል ማለት ነው so always እንግዲህ ጆርናል ኢንትሪ ኖርዋል ብለናል so የመጀመሪያው 2014 ላይ ልክ ይሄኛውን ቴብል ማስፈር ማለት ነው so 5200 የመጀመሪያው አመት ዲፕሪሺየሽን ኤክስፔንስ አኮሙሌትድ ዲፕሪሺየሽናችን ደግሞ እየተጠራቀመ ይሄዳል 5200 የመጀመሪያው አመት ይሆናል ሁለተኛው 8320 ሶስተኛው እንደዚሁ እየጨመረ ሄድና መጨረሻ ላይ 12000 ዲፕሪሺየብል ኮስት ሆኖ አኮሙሌትድ ይሆናል ማለት ነው so ቶታሊ ይሄ ኮስቱ 13000 ይሆናል ማለት ነው so this is all about the three methods እንግዲህ ሶስቱ ሜተዶች እስካሁን ያየናቸው ይመስላል ኮምፔር ብናደርገው ልዩነቱ ምንድነው ከተባለ በየአመቱ ኤክስፔንስ የምናደርገው አማውንት ብቻ ነው ከዛ ውጤቱ ተመሳሳይ ነው የሚሆነው መጨረሻ ላይ እንደምታዩት ስትሬት ላይን ሜተር ስንጠቀም ለምሳሌ በየአመቱ 2400 ኤክስፔንስ እያደረግን እንሄዳለን ሁለተኛው ሜተር ላይ ስንሄድ ዩኒትስ ኦፍ አክቲቪቲ ወይም ደግሞ ዩኒትስ ኦፍ ፕሮዳክሽን ሜተር ስንጠቀም ደግሞ የተለያየ ልክ ምርቱ ባመረተበት ወይም ደግሞ መኪናው በተጓዘበት ልክ ስለሆነ የመጀመሪያው አመት 1800 3600 ከዛ 2400 ከዛ 3000 ከዛ 1200 ስለዚህ የሆነ ከፍ ዝቅ ማለት ባህሪ ይኖረዋል ማለት ነው ይሄኛው ሜተር ስንጠቀም ዲክላይኒንግ ባላንስ ደግሞ always ወደ ታች እየቀነሰ ነው የሚሄደው የመጀመሪያው በጣም ብዙ ነበር ከዛ እየቀነሰ ይሄድና 685 ላይ ያቆማል ማለት ነው but the total is always ተመሳሳይ ነው የሚሆነው ግራፉን እንደምታዩት ስትሬት ላይን ሜተር ከሆነ ይሄ ቀዩ ስትሬት ላይን ሜተር ነው የሚያሳየው ዩኒትስ ኦፍ አክቲቪቲ ደግሞ እንደምታዩት ከፍ ዝቅ ማለት አይነት ባህሪ ያለው ዲክላይኒንግ ባላንስ ደግሞ always ወደ ታች ነው ዳውንዋርድ ስሎፒንግ ነው ያለው so these three methods all are acceptable እንግዲህ ድርጅቱ እንደ ንብረቱ አይነት እንደ ድርጅቱ ባህሪ
whatever የፈለገውን መምረጥ ይችላል። it's always acceptable። ስለዚህ ራሽናል ሆኖ ሪዝናብል ሆኖ የትኛውን መንገድ ይሻላል ብሎ መምረጥ ተገቢ ነው ማለት ነው። የማይቻለው ነገር ምንድነው? በየአመቱ shift ማድረግ ተገቢ አይደለም። ለምሳሌ ዘንድሮ የኛውን ከተጠቀመ የሚቀጥለው እዚህኛው ላይ አይቻልም እንደዛ። that's not acceptable. it must be reasonable። መቀየር ይቻላል ግን በጣም አሳማኝ በሆነ ምክንያት ብቻ ነው። በየአመቱ ምናምን ሳይሆን ኮንሲስተንስ በሆነ መንገድ ነው። ለምሳሌ ዘንድሮ ተጠቅመን በሚቀጥለው አመት ሌላ ነገር ሐሳባችን ውስጥ ከመጣ ወይም ደግሞ የተሻለ ሐሳብ ካለን በሚቀጥለው ልንቀይር እንችላለን። ከዛ በኋላ ግን ቶሎ መቀየር ተገቢ አይሆንም ማለት ነው። ካልሆነ ማኒፑሌሽን ነው የሚሆነው ማለት ነው። so this is all about depreciation. if you have any question እንግዲህ ከዲፕሪሲዬሽን ጋር የተገናኙ በጣም ብዙ ጉዳዮች አሉ። ለምሳሌ ዲፕሪሲዬሽን ማስተካከል ከተደረገ ለምሳሌ ሜተድ ቼንጅ ስናደርግ ምንድነው የምናደርገው? ኮምፖነንት ሲሆኑስ ለምሳሌ አንድ ትልቅ ንብረት አሁን አውሮፕላን ቢሆን ንብረቱ የአውሮፕላን ሁሉም ነገር በአንድ ጊዜ አያልቅም። ለምሳሌ አንዳንዴ ሞተሩ ይቀየራል፣ አንዳንዴ ወንበሮቹ ይቀየራሉ፣ አንዳንዶቹ የሆኑ ነገር ይቀየርላቸዋል። ሶ እንደዚህ ከኮምፖነንት ጋር የተገናኙ ዲፕሪሲዬሽኖች ሊኖሩ ይችላሉ። but this is all the basic አሁን እዚህ ላይ ቪዲዮ ያቀረብኩላችሁ ቤዚክ የሚባለው ዲፕሪሲዬሽን ነው። if you have any question ኮሜንት ላይ ጻፉልኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ታንክ ዩ